ብዙ ሰዎች ስለ ቦዲ ቢልዲንግ የሚያውቁት ግማሹን እውነት ብቻ ነው። ግዙፍ ጡንቻ፣ ከባድ ብረት ማንሳት፣ ከፍተኛ የሆነ ላብ፣ ከፍተኛ የሆነ ጩኸት። ለብዙዎች ቦዲ ቢልደር ማለት ጡንቻው ያበጠ ጭንቅላቱ ግን የደነዘዘ የማሰብ ችሎታው ደካማ የሆነ ሰው ነው። ዛሬ ግን ይህን የተሳሳተ ትርክት በሳይንስ እናፈራርሰዋለን። ጡንቻ ከመገንባቱ በፊት አእምሮ መገንባት እንዳለበት በተግባር አሳያችኋለሁ። ሰላም ጤና ይስጥልኝ። ቲታን እባላለሁ። ዛሬ የምንነጋገረው ስለ አካል ብቃት ብቻ አይደለም፣ ስለ አእምሮ ብቃት እንጂ። ወደ እውነተኛው ሳይንስ እንኳን በደህና መጣችሁ። ዛሬ በዚህ ቪዲዮ ቦዲ ቢልዲንግ አእምሮ ያደነዝዛል፣ የማሰብ ችሎታን ይቀንሳል የሚለውን አስተሳሰብ የሚሰብሩ 3 ሳይንሳዊ እውነታዎችን ይዤላችሁ መጥቻለሁ። የመጀመሪያው ሳይንሳዊ እውነታ፣ አንድ ትልቅ ሳይንሳዊ እውነታ ልንገራችሁ። ስፖርት ስንሰራ አእምሮአችን BDNF ወይም ብሬን ድሪቭን ኒውሮትሮፊክ ፋክተር የተባለ ፕሮቲን ያመነጫል። ሳይንቲስቶች ይህን ፕሮቲን ሚራክል ግሮ ወይም የአእምሮ ማዳበሪያ ይሉታል። ይህ ፕሮቲን አዳዲስ የነርቭ ሴሎች እንዲፈጠሩ ያደርጋል። ይህ ማለት ምን መሰላችሁ? ጂም ውስጥ የምናደርገው እያንዳንዱ ትግል አእምሮአችን ይበልጥ ንቁ፣ ፈጣን እና አስተዋይ እንዲሆን ያደርገዋል። ቦዲ ቢልዲንግ አእምሮን አያደነዝዝም፣ ይልቁንም አፕግሬድ ያደርገዋል። ሁለተኛ፣ ዘ ማይንድ መስል ኮኔክሽን። ብዙ ሰዎች ጂም ሄደው ክብደት ሲገፉ ያሉ፣ ግን ማወቅ ያለባቸው አንድ ነገር አለ። ክብደቱን የምታነሱት በእጃችሁ ሳይሆን በአእምሮአችሁ ነው። እውነተኛ ቦዲ ቢልደር ክብደት አይገፋም፣ ክብደቱን በጡንቻው ይቆጣጠራል። ይህ ማይንድ መስል ኮኔክሽን ይባላል። ሳይንሱ ምን ይላል? አንድ እንቅስቃሴ ስታደርግ አእምሮ ለጡንቻ ኤሌክትሪክ ምልክት ወይም ኤሌክትሪካል ሲግናል ይልካል። ይህ ትኩረት ወይም ፎከስ ኒውሮፕላስቲሲቲ ይባላል። በጂም ውስጥ የምታሳዩት ይህ ከፍተኛ ትኩረት ወደ ትምህርት፣ ወደ ስራ ወይም ወደ ማንኛውም የህይወት ፈተና ስንመልሰው ማንኛውንም ውስብስብ ነገር የመረዳት አቅም በከፍተኛ ሁኔታ ይጨምራል። ጂም ውስጥ የምንገነባው ይህ ፎከስ እና ዲሲፕሊን ህይወታችንን የመቆጣጠር አቅም ይሰጠናል። ሶስተኛ፣ የጭንቀት ሆርሞንና የአእምሮ ሰላም። ሌላው ትልቁ ስህተት፣ ቦዲ ቢልደሮች ቁጡና በንዴት የተሞሉ ሮይድ ሬንጅ ይመስሉናል። ሳይንሱ ግን ተቃራኒውን ነው የሚለን። ከባድ ስፖርት መስራት ኮርቲሶል የተባለ የጭንቀት ሆርሞን ይቀንሳል። በምትኩ ኢንዶርፊን እና ዶፓሚን የተባሉ የደስታ ሆርሞኖችን ይለቀቃል። አእምሮአችን ከጭንቀት ነፃ ሲሆን ደግሞ በተሻለ ሁኔታ ማሰብ፣ መፍጠርና ማቀድ ይቻላል። እውነተኛ ጥንካሬ በሰዎች ላይ መጮህ ሳይሆን ራስን በዲሲፕሊን መግራት ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ቦዲ ቢልዲንግ አእምሮ ያደነዝዛል፣ የማሰብ ችሎታን ይቀንሳል ሲል በሳይንሱ እንደተሳሳተ ነገር። ቦዲ ቢልዲንግ ማለት አእምሮና አካልን እኩል የማሳደግ ጥበብ ነው። ቦዲ ቢልዲንግ በትክክል ከተደረገ ኮንፊደንስ ይጨምራል፣ ዲሲፕሊን ያስተምራል፣ አንዛይቲ ይቀንሳል፣ እንዲሁም ብሬን ፐርፎርማንስ ያሻሽላል። ብዙ ሰክሰስፉል ፒፕሎች ጂም የሚሄዱት ለዚህ ነው። ሰውነትና አእምሮ አንድ ላይ ይሰራል። በዚህ ቻናል የምናወራው ስለ እውነተኛና ስለ ሳይንሳዊ መንገድ ብቻ ነው። ይህ ጉዞ የኔ ብቻ ሳይሆን የእናንተም ነው። ህይወታችሁን በሳይንስና በዲሲፕሊን መለወጥ ከፈለጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። እኔ ቲታን ነኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ።